ስሙኝማ ሰው በሃይማኖቱ በቀለሙ በዘሩ ሳይለይ ሰው በመሆኑ ብቻ የሚከበርበትን የምድር ገነት የሆነችዋን ኦሮሚያን ላስጎብኛችሁ። ዓለም የሚጠቀምበትን ዲሞክራሲ መማር ከፈለጋችሁ ቦረናና ጉጂ ነው። የገዳ ስርዓትን በደንብ አድርጎ ያስተምሯቸዋል። ፍቅርን እስከ ጥግ ማየት ከፈለጋችሁ ደግሞ ሐረርጌ ነው። ሰውና ጅብ እንዴት በፍቅር እንደሚኖር ታያላችሁ። ለጠላት እጅ ስለማይሰጡት የጀግኖች ሯጮችን ሀገር ማየት ከፈለጋችሁ ደግሞ አርሲ ነው። ተፈጥሮ ማርነት ከፈለጋችሁ ደግሞ ባሌና ኢሉባቦር ነው። የምድርን ገነት ታያላችሁ። ንጉስን ባናቱ ያቆመች ሴት ጀግና ማየት ከፈለጋችሁ ደግሞ ወሎ ነው። ወርቂቱን ያሳያችኋል። የቡና ጣዕሙን ማወቅ ከፈለጋችሁ ደግሞ ጅማ ነው። የጀግንነትን ጥግ ማየት ከፈለጋችሁ ደግሞ ሸዋ ነው። ሃጫሉ ሁንዴሳን ያሳያችኋል። የእውቀትን ጥግ ማየት ከፈለጋችሁ ደግሞ ወለጋ ነው። ውብ ከተማን ማየት ከፈለጋችሁ ደግሞ ፊንፊኔ ነው። ሁሉንም ማየት ከፈለጋችሁ ደግሞ ኦሮሚያ ነው። ኦሮሚያ ሙሉ ናት። እኛ ልጆቿ ስርዓታችን ሲርነገዳ የኛ አባቶች እኛ በማንነታችን እንዳናፍርና እንዳንሸማቀቅ ዋጋ የከፈሉልን፣ እኛም በማንነታችን የማናፍር ይልቁንስ የምንኮራ ነገር ግን የሌላውን ማንነት፣ ቋንቋ፣ ባህል፣ ዘር የምናከብር የምንወድ እኛ ያ ህዝቦች ነን። ሁሌም ቢሆን ለፍቅር፣ ለአንድነት፣ ይቅርታ ልባችን ክፍት ነው። እወዳችኋለሁ። እሴን ጃለተምቶት